ህይወት ምን እንዳስተማረችኝ ታውቃለህ? ሁሉንም ነገር በልኩ መሆን እንዳለበት አስተምረኛለች። ለወዳጅ፣ ለጓደኛ፣ ለዘመድም ሆነ ለቤተሰብ የሚከፈለው ዋጋ በልኩ ካልሆነ አንድ ቀን ራስህን ጠውላላ ሜዳ ላይ ታገኘዋለህ። አዎ የሆነ በጣም የምትወደው ሰው ቤተሰብ ሊሆን ይችላል፣ ጓደኛ፣ ወዳጅ፣ በጣም የምትወደው ሰው ሊኖር ይችላል። ለዛ ሰው ገንዘብህን፣ ህይወትህን፣ ጊዜህን ሁሉ ነገር መስዋዕት አድርገህ አንድ ቀን ያ ሰው የራሱን መንገድ የራሱን ህይወት የሆነ ስኬታማ ነገር ሲያገኝ ጥሎ ይሄዳል። የዛኔ ራስህን ጠውላላ ሜዳ ላይ ታገኘዋለህ። ወዳጄ ሁሉንም ነገር ለማንም ምንም ስታደርግ በልኩ አድርግ፣ ራስህን አትጉዳ። ወደ ራስን ዞር ብለህ ስታየው በጣም ከራስህ ርቃል። ከራሱ የራቀ ሰው መቼም ቢሆን ስኬታማ አይሆንም። ከራሱ የራቀ ሰው መቼም ቢሆን ደስተኛ አይሆንም። ለሰው ስትኖር ለራስ መኖር ካቆምክ አንድ ቀን ያ ሰው ጥሎ ሲሄድ ላንተ የሚኖርልህ ታጣለህ። የዛኔ ክፉኛ ትጎዳለህ፣ ክፉኛ ትሰበራለህ። ወዳጄ ለራስ ኑር። ለሁሉም የምታረገው ነገር በልኩ አድርግ። መልካምነት መልካም ነው፣ ይከፍላል። ነገር ግን ከልክ ሲያልፍ በጣም ነው የሚጎዳ፣ በጣም ነው የሚሰብርህ። ወዳጄ ሁሌም ቢሆን ለራስ ጊዜ ስጥ፣ ለራስ ዋጋ ስጥ። ሁሉም ነገር በልኩ ሲሆን ደስ ይላል። ቅን ሰው ቲዩብ አስተማሪ ቪዲዮዎችን የምታገኙበት ቻናል